ቤቱ እንግዲህ ሙሉ ለሙሉ ተጠናቀቀ። ዛሬ የምናስረክብበት ቀን ነው ማለት ነው። እነሆ ዘኮሎም ሁሉ ተቆራርጦ ሙሉ ክፍሉም እንግዲህ የሚያምር የሆነ ከለር ግድግዳ ከለሩም በዚህ መንገድ ተቀባብቷል። ኮርኒሱም የተሰራው እንግዲህ ፕላስቲክ ኮርኒስ ነው። ይህ የምትመለከቱት ሳሎን ላይ ያለ ዲዛይን ነው ማለት ነው። በዚህ መንገድ እንግዲህ ቤቱ ተጠናቋል። ሌላው እዚህም ጋር ስንመጣ የመጋረጃ ብረቶችም ሳይቀር ሙሉ መስኮቱም የፍሬንቹም ጠቅላላ ብለው ሁሉም ቦታ ላይ የሚያስፈልገው ቦታ ላይ ያሉ በሙሉ የመጋረጃ ብረቶች ተቀብረዋል ማለት ነው። እንደምትመለከቱት መቃንም ሁሉም እንግዲህ በዚህ መንገድ ተቀባብቷል። እዚህ ቤት ላይ ያለን ስራ እያንዳንዱ የምናይ ነው የሚሆነው። ከእናንተ የሚጠበቀው እስከ ቪዲዮ ፍጻሜ ከኔ ጋር መሆን ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ደህና ናችሁ? ወደ ቻናል ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድ ተመልካቾች ያው እንግዲህ ተጠፋፍተን ከርመናል። እንግዲህ በድጋሚ ተገናኝተናል ማለት ነው። ለማንኛውም ዛሬ እንግዲህ በውቢቷ ወርጌሳ ከተማ ላይ ናሲስ ሜዳ ተብሎ የሚጠራው ሰፈር ላይ የሰራ ነው ቤት አለ። እንግዲህ ሙሉ ለሙሉ ቤቱን በዚህ መንገድ አጠናቀናል ማለት ነው። ፕላስቲክ ኮርኒስ ነው የተሰራው። እንዲሁም ግድግዳቻ እስከ ቀለም ሙሉ ፊኒሽንጉን ማለት ነው። በዚህ መንገድ እንግዲህ ሰርተን እነሆ ዛሬ እንግዲህ ቤትን አስረክበናል ማለት ነው። ስራዎችን እንግዲህ እያንዳንዱ ክፍል ላይ ያሉትን ስራዎች የማሳያችሁ ነው የሚሆነው። በተለይ ደግሞ በቅርብ ቤታችሁንም ማስዋብ ለምትፈልጉ አዳዲስ መረጃዎችንም ጭምር የምሰጣችሁ ነው የሚሆነው። ስራዎቹንም እንግዲህ ከምን ጀምረን እስከምን ድረስ ነው የሰራ ነው እያንዳንዱ በዝርዝር የምናይ ነው የሚሆነው ማለት ነው። እንግዲህ ሳሎኑ ማሻአላህ እንደምታዩት ይህንን ይመስላል። በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ ሼር ማድረጋችሁንም አትርሱ። ከዚህ ቤት ስራ ላይ እንግዲህ ከመብራት ዝርጋታ ጀምረን ነው እንግዲህ የሰራ ነው። እንደምታዩት ከዚህ ጋር ሶኬቶች አሉ። እንዲሁም ደግሞ የዲሽ ገመድም መካከል ላይ ካለው ሶኬት ላይ አለ። ስለዚህ በዚህ መንገድ የቲቪ ቦታ በዛ ጋር ይሆናል። ምክንያቱም በዚህ የሚሆንበት ምክንያት ይሄ ኤሎ አለ ከዚህ ይዞ እስከ ላይ ጠርዝ ድረስ ይሄም እንደዚህ መጥቶ መጅሊስ አረቢያ መጅሊስ በተጠቀሙ የመጅሊስ ቦታ ቀጥታ ቤት ላይ ያርፋል። እዚህ ኤሉ ላይ እንደዚህ የሚያርፍ ይሆናል ማለት ነው። ምክንያቱም በፍሬንችም በኩል መጅሊስ አይሆንበትም። እዚህ ጋር ግዴታ እንግዲህ የመጅሊስ ቦታ ይሄ ኤሉን እንደዚህ ትጠቀማላችሁ። ቀጥታ ቲቪ ወይም የቲቪ ስታንድ ቦታ ፊት ለፊት ከዚህ ጋር ይሆናል ማለት ነው። ይህ ታሳቢ ተደርጎ እንግዲህ የተሰራ ነው። ስለዚህ የመብራት ዝርጋታውን በዚህ መንገድ ሙሉ ክፍሉ ላይ የሚያስፈልገውን እያንዳንዱ ተቀምጧል እንደምታዩት ማለት ነው። ከዚህ በኋላ ምንድነው የሚቀረው? አምፖልና የማብሪያ ማጥፊያና ሶኬቶችን መገጣጠም ይሆናል ማለት ነው። ከዚህ በመቀጠል እዚህ ጋር ስንመጣ ኮርኒሱም እንግዲህ በዚህ መንገድ ተሰርቷል። ፕላስቲክ ኮርኒስ ነው እንደምታዩት በዚህ መንገድ የተሰራ ነው። ይሄ እንግዲህ ሳሎኑ ላይ ያለ ነው ማለት ነው። ፊት ለፊትም መጋረጃ ብረት ለፍሬንቹም በዚህ መንገድ ተቀብሯል። እዚህም ጋር የመጋረጃ ብረት ነው፣ ይህም ጋር አለ ማለት ነው። ሌላው እንግዲህ ቀጣው ስራ ምንድነው? እዚህ ላይ የመቃን ስራ መቃኑ በጣም አጭር ነበር። ይህ ተቀይሮ ነው ማለት ነው። መጀመሪያ ላይ የነበረው መቃን በጣም አጭር ነበር፣ እስከዚህ አካባቢ ድረስ የሚደርስ ነው። በጣም ሰፊ ልዩነት አለው። ሰው ራሱ ቆሞ ማሳለፍ አይችልም ነበር። ስለዚህ እነዚህ ስራዎች ለሌሎቻችን መቀየር እንደሚችሉ ያስተምራሉ ብዬ ስላሰብኩ ነው ግልጽ የማደርግላችሁ ማለት ነው። ስለዚህ ያን መቃን አንስተን ሌላ መቃን ግድግዳው ተቆርጦ ወደ ላይ ከፍ አለ ማለት ነው። ያ ማለት የእንትኑ ቶፑ እዚህ ላይ ነበር፣ የዚህ የመቃኑ መጨረሻው ማለት ነው። ከዚህ በላይ ያለ የተጨመረው ግድግዳው ተቆርጦ የተሰራ ነው ማለት ነው። መቃኑን እንደ አዲስ ተገጠመ ማለት ነው። ይህ ብቻ ሳይሆን ሙሉ ክፍሉ 2 መኝታ ክፍል አለ። ፊት ለፊትም እንደምታዩት ይሄም ጭምር ማለት ነው። እንዲሁም ደግሞ እዚህም ጋር ያለው ሙሉ እንደምታዩት ከፍ ብለዋል። በዚህ መንገድ ተቆርጦ እንግዲህ መቃኖቹ ሙሉ ለሙሉ ከፍ ብለዋል ማለት ነው። እንደዚህ ሲሆን በጣም ያምራል፣ ቆንጆ ይሆናል ማለት ነው። ይህን ታስቦ እንግዲህ ይህም ስራ እዚህ ቤት ላይ ተሰርቷል። ምናልባት እንደዚህ አይነት መቃኖቹ አጠር ብለው የተሰሩ ቤቶች ካሉ እና ይህን ነገር ማስተካከል ብትፈልጉ እግር መንገዴን ላሳውቃችሁ ብዬ ነው። ማስተካከል የሚችሉና እንደ አዲስ መገጠም የሚችሉ መሆኑን እንድታውቁ ነው ማለት ነው። ይህን ይመስላል እንግዲህ። ሌላው የግድግዳው ከለር ሙሉ ቤቱ አንድ አይነት ከለር ነው እንግዲህ የተቀባው። እንግዲህ ከለሩም አሪፍ ከለር ነው፣ የሚያምር የሆነ ከለር ነው
ቦግ ያለም አይደለም። ስታዩት ምናልባት ካሜራ ላይ ወደ ነጭ የወሰደው ሊመስላችሁ ይችላል። ነጭ አይደለም ማለት ነው። በጣም የማይሰለች የሆነ ቆንጆ የሆነ ከለር ነው። ይሄን ይመስላል። እንግዲህ ወደ ሌሎች ክፍል ደግሞ እናምራና ያሉትን ስራዎች እንመልከት። ሌላው የዚህ ጋር ብሬከር አለ እንደምታዩት። ይህ ብሬከር ምንድነው ጥቅሙ? ለምሳሌ ሁሉን የመብራት ሲስተሞችን የምትቆጣጠሩበት ነው። ሳሎን ጠፍቶ ሌላ ቦታ ላይ እንዲበራ ብትፈልጉ እዚህ ጋር መቆጣጠር ትችላላችሁ። አጥፍታችሁ ሁሉም ክላሶች እንዲበሩ ስትፈልጉ እዚህ ላይ ሁሉንም ታበራላችሁ። መጥፋትን ከፈለጋችሁ ሙሉ ክፍሉ ላይ እዚህ ጋር ከዘጋችሁት ማብሪያና ማጥፊያውን ብታበሩትም አይበራም ማለት ነው። ስለዚህ ይሄ መቆጣጠሪያ የሆነ ብሬከር ነው ማለት ነው። እንደ ፍላጎታችሁ መብራት ካለበት ክላስ ላይ ብቻ እንዲበራ ማድረግ ትችላላችሁ ማለት ነው። ይሄን ይመስላል እንግዲህ ውድ ተመልካቾች የብሬከሩ ኮሊደሩም ይሄን ይመስላል። ኮሊደሩ እንግዲህ ይሄን ነው። ወደ መኝታ ክላስ ስንገባ ደግሞ መኝታ ክላስ ላይ ስንመጣ እንግዲህ ይሄን ይመስላል። እዚህ ጋር መስኮት ላይ መጋረጃ ብረት ተቀብሯ እንደምትመለከቱት ይሄ ነው። ሌላው ወደ እዚህ ጋር ረፈችው ዲዛይን ደግሞ ይሄን ይመስላል። ፕላስቲክ ኮርኒስ ነው እንግዲህ ሙሉ ቤቱ ላይ የተሰራው ይሄን ይመስላል። እንግዲህ ስራዎችን እያያችሁ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው። ስለዚህ መኝታ ቤቱ እንግዲህ ይሄን ይመስላል። በኮሎም ብሎ ቆራርጧል። ከዚህ በኋላ ያው መስተዋት ይገጠማል። ቤቱ ማብሪያ ማጥፊያ ሶኬቶች፣ አምፖሎች ከተገጠሙ የቀረው ነገር የለም። ውስጥ ላይ ተጠናቀቀ ማለት ነው። ይሄን ይመስላል እንግዲህ ወደ ተመልካቾች። ሌላው ወደ ልጆች መኝታ ክፍል እንመጣለን። ወደ ልጆች መኝታ ክላስ ላይ ስንመጣ ያው ኮርኒሱ ልሙጥ ነው የሚሆነው። ምክንያቱም ለዲዛይን ክላሶቹ እየጠበቡ በሄዱ ቁጥር በዲዛይን ለመስራት አይቻልም ማለት ነው። ስለዚህ ፕላስቲክ ሲሆን እንደዚህ ቀጥታ ልሙጥ ነው የሚሆነው። ይህን ይመስላል እንግዲህ ግድግዳው ያው እንዳያችሁት ሙሉ ክላሱ ላይ አንድ አይነት ከለር ነው ማለት ነው። ይህን ይመስላል እንግዲህ ውድ ተመልካቾች። ወደ እቃ ቤት ስንመጣ ያው እቃ ቤቱም እንግዲህ ልክ እንደ ልጆች መኝታ ክላስ ተመሳሳይ የሆነ ልሙጥ የሆነ ስራ ነው የሚሰራው። ምክንያቱም እንግዲህ በተደጋጋሚ የተለያዩ ቪዲዮዎች ላይ ተነጋግረናል። መጋረጃ ብረቶችስ ሁሉም ክላሶች ላይ በየመስኮቱ አይቀሩም። ይኸው እንዲሁ ተገጣጥመዋል ማለት ነው። ውድ ተመልካቾች እንግዲህ እዚህ ቤት ላይ የተሰራው ስራ ያያችሁትን የተመለከታችሁትን ይመስላል። ይህን ስራ አይታችሁ እንግዲህ ሀሳብ አስተያየታችሁን ደግሞ እንደተለመደው ኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው። ሌላው አጭር የሆነች መልእክት ማስተላለፍ የምፈልገው ለሁላችሁም ያው ይቅርታ የምጠይቀው ነገር በዚህ ወር ውስጥ የተለያዩ ጥያቄዎችን እንዲሁም ደግሞ ቴክስቶች የገቡ ያው ቶሎ ምላሽ አልሰጠኋችሁም። ያም እንግዲህ በጣም ማልችል ስለሆነ ነው። ሚዲያም ላይ እንደምታዩት ቪዲዮም እየሰራሁም አይደለም። ስለዚህ ወደ ስልኬ ጋር ምላሽ በሰጥበት ምቾት አልነበረም እና ያ ማለት እንግዲህ የራሱ የሆነ ምክንያት ነበር። በዛ ምክንያት ምላሽ አልሰጠኋችሁም። ያው ከአቅሜ በላይ ስለሆነ ነው። ያው ይቅርታ ማለት ፈልጋለሁ። ከዚህ በኋላ ኢንሻአላህ ደግሞ ጥያቄዎቻችሁንም የምመልስ ይሆናል። ውድ ተመልካቾች እንግዲህ ለዛሬ ያስኩላችሁ ይሄን ይመስላል። ሌሎችም ስራዎች እንግዲህ በየቀኑ የማቀርብላችሁ ነው የሚሆነው። በሌላ አስተማሪና ቁም ነገር አዘል ቪዲዮ እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወራህመቱላህ ወበረካቱ።